ሰላም ጤና ይስጥልኝ የቻናል ቤተሰቦች። አንዳንድ ሰዎች በዙሪያችሁ ሆኖ በጣም ደግና አሳቢ የመሰለ ነገር ግን እናንተ ራሳችሁን ጥቅም ብቻ ለመጠቀም እንደምትፈልጉት አስባችሁ ታውቃላችሁ? እውነታው ግን ብዙዎቻችን ሳናውቅ በዳርክ ሳይኮሎጂ ወይም በጨለማ የስነ ልቦና ስልት ጥቃት ሰለባ እየሆነን ነው። ዳርክ ሳይኮሎጂ ማለት ክፉ ሰዎችንና ለማታለል ለመቆጣጠርና የራሳቸውን ፍላጎት ለማሳካት የሚጠቀሙበት ስውር ሳይንስ ነው። ዛሬ በዚህ ቪዲዮ በዙሪያችን ያሉትን አታላዮችን በቀላል የምትለዩባቸው 4 ዋና ዋና ምልክቶች እና ራሳችሁን የምትጠበቁበት መንገድ እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁን። ወደ መረጃው ነው። የመጀመሪያው ዋና የፍቅር ጥንብ ወይም ካን ላቪንግ ቦምብ የሚባል ነው። ይሄ ላቪንግ ቦምብ በመጀመሪያ ምልክት ላቭ ቦምብ ወይም የፍቅር ጥንብ ካን ይባላል። አንድ ሰው ገና በቅርብ ተዋውቃችሁ ከመጠን በላይ ፍቅር ሰጥቷችሁ እና ትኩረት ካወረደባችሁ በጥንቃቄ ተመልከቱ። አታላዮቹ ይህን የሚያደርጉት የእናንተን ልብ በፍጥነት ለመስረቅና በእናንተ ላይ ጥገኛ እንድትሆኑ እና እንደ ሙሉ በሙሉ ከተቆጣጠሯችሁ በኋላ ግን ያንን የሰጡትን ፍቅር ድንገት በማንፈቅ እርሱን መጨነቅ እና ለእነርሱ መንከባከብ ውስጥ ይከቷቸዋል ማለት ነው። ሁለተኛ ጋዝ ላይቲንግ ወይም እውነት አጠራጣሪ የሚባል ነው። ሁለተኛና በጣም አደገኛ ስልት ጋዝ ላይቲንግ ይባላል። ይህ ማለት እርሱን ያያችሁትን የሰማችሁትን ወይም ያደረጋችሁትን ትክክለኛ ነገር አይሆንም በማለት በራሳችሁ አእምሮና ትውስታ ላይ እንድትጠራጥሩ በማድረግ ነው። ለምሳሌ የሰሩትን ጥፋት አያውቁ ስትይዟቸው ግን እንደዚህ አላደረግኩም አንተ አእምሮ ውስጥ የፈጠርክሽ ወሬ ነው በማለት መጨረሻ ላይ እርሱን ራሱን ይቅርታ እንድትጠይቁ ያደርጓቸዋል። ሶስተኛ ሁል ጊዜ ተጎጂ መሆን ፐርፔቹዋል ቪክቲም። ሶስተኛ ምልክት እነዚህ ሰዎች መቼም ቢሆን ጥፋተኛ አይሆኑም። ሁል ጊዜ እነሱ ተበዳይና ተጎጂ ናቸው። በስራ ቦታ ይሁን በፍቅር ግንኙነት ትልቅ ስህተት ሰርተው እንኳን ጥፋተኛው ወደ እናንተ በማዞር የጥፋተኝነትን ስሜት እንድትሰማችሁ ያደርጓቸዋል። የራሳቸው ስህተት በስራ ጫና ላይ መጫን ጭንቀት ዋነኛ መለያቸው ነው። አራተኛ የቃላት ጨዋታና ወይም ማግለል አይሶሌሽን የምንለው። አራተኛ ምልክት እናንተ ከሚወዷችሁ ጓደኞቻችሁና ከቤተሰቦቻችሁ መጠልጠል እና እነርሱ እኮ ለአንቺ አያስቡም፣ እኔ ብቻ ነኝ የሚወድህ በማለት ብቻን እንድትቀሩ ያደርጓቸዋል። ምክንያቱም ብቻችሁን ስትሆን እነርሱን ለመቆጣጠርና ለማታለል በጣም ቀላል ይሆንባቸዋል ማለት ነው። ስለዚህ ውዶች ከነዚህ አራቶች ውስጥ እናንተን እየቆጧችሁ ያለ የትኛዎች ናቸው? በኮሜንት ስር አስቀምጡ። ቸር ይሰንብቱልኝ።